ብትሳደብ የፈለከውን ብታወራ የፈለከውን ብትል እንደ ጌታቸው ረዳ አብይን የሰደበ ያዋረደ ሰው የለም። መጨረሻ ግን ምንድነው እሱ ያለውን ነው የምትለው። እውነት እላቸዋለሁ እንደ ዶክተር አብይ አህመድ ያለ ሰው በዘመናት አንዴ ነው የሚፈጠረው። ለማ ኤርትራውያኖቹ እቺን ሚስ ካረክ ታሪክ ይወቅሳቸዋል። እርግጠኛ የምንሆነው ነገር ምን መሰለህ? ኢትዮጵያን በዚህ መልክ አግቶ አንገቷን አንቆ ይዞ መቀጠል አይቻልም። ፈነዳለታ አጥለቅቋቸው ይላል። እናንተ አሰብ እንደምን ይዘምናወራው ደረስ ትረብሽ ማለት ነው። አብይ አህመድ እኔ ለኤርትራኖች ሁሉ ሳያችሁ ዝም እንደ አብይ አህመድ አይነት ሰው በዘመናት አንዴ ነው የምታገኙት። ዓለም አቀፍ መድረክ ተመልሳችሁ ከታሰራችሁበት ከቆፈናችሁ አላቆ የሚያስታርቃችሁ ሰው አታገኙ። አብይ አህመድ በምን እንደምትለኩት መስፈርት አታችሁለታል። በምን እንደሚለካ አሁን እንደዚህ ቢል ሳውራላችሁ እኔ ስለምወደው ስለምጠላው ምናምን ቅብርጥስ ነው። ከዛ በላይ ነው። እናንተ መሪ ነው ብዬ ስላችሁ የሚለካበት መስፈርት አለው። የአንድ ሀገር መሪ የሚለካው የሀገሪቱን ብሔራዊ ጥቅም ያስከብራል ወይስ አያስከብርም በሚለው መሪ ነው። እሺ በዛ ነው የሚለካው እንጂ በመውደድና በመጥላት አይደለም። የአንድ ሀገር መሪ ስራው የሚለካው የሀገሪቱን ብሔራዊ ጥቅም በማስከበር ረገድ ያለው ሚና ምንድነው? ያለው ሚና ምንድነው? የሰራው ስራ ምንድነው የሚለው ይሄ መሰረታዊ ነው። ለዛ ነው ኃይለ ማርያም ደሳለኝ በቃ በኢትዮጵያ ፖለቲካ ውስጥ የዚህ ግባ የሚባል ሚና ኖሮትና በትውልድ ላይ ተጽዕኖ አሳርፎ በታሪክ የሚዘከር ነገር አይኖርም። መለስ ዜናዊ እድሜ ልኩ እንደተረገመ የሚኖር የሚኖር ለምን? የሀገሪቱ ጥቅም ሙሉ በሙሉ አሳልፎ እኮ ብሎ የሸጠ ሰው ነው። የሀገሪቱ ጥቅም ግን ምንድነው? ሁለት ናቸው። ከቀይ ባህር እስከ አባይ ቀይ ባህር፣ እነዚህ ሁለት ናቸው። አሁን መለስ ዜናዊ ብዬ ስላችሁ ቀይ ባህርን በመሸጡ እድሜ ልኩ፣ ነገር ግን ደግሞ ወዶ ሞቶ ተገዶ ህዳሴውን ግድብ በመጀመሩ እድሜ ልኩ ሲታወስ ነው። ለምን? የኢትዮጵያን ብሔራዊ ጥቅም በማስከበር ረገድ ትንሽ ብትሆን አሻራ አስቀምጧል። እያቅለሸለሸም ቢሆን ምን ታደርገዋለህ? ተቀበለዋል፣ ዋጋ ሰጠዋል። አተም እኔ እንኳን እያንገፈገፈኝ ሰጠው ለመለስ ዜናዊ። አብይ አህመድስ የምትለካው ነው በሁለቱ፣ አንድ በቀይ ባህር፣ ሁለት ህዳሴ ግድብ። ህዳሴ ግድብ ምን አድርጓል? አሳክቷል። ያራዳ ልጅ ነው። ቀይ ባህር ላይ እየሄድን ነው። ሁለተኛው መለኪያችን እሱ ነው። ይሄን የምናደርገው ደግሞ በምንድን ነው? በተቻለ በጣም በሰላማዊ መንገድ ነው። በሰላማዊ መንገድ ነው። እዚህ ጋር መተን ስናወራ የማወራው ወሬ መሬት ላይ ምን አይነት ለውጥ እንደሚያመጣማ ማወቅ ከፈለክ ወፊት ሄድና ተመልከተው። እኔ አይደለሁም እኮ ሚሳኤል የተከልኩት። እኔን ማወራውን ሻዕቢያ ሰምቶ አሰብ ላይ 2 አስመራ ላይ 3 አስመራ ላይ 1 ኤር ዲፌንስ አልተከለም። አይመችም እሱ ራሱ እና ከዛ በኋላ እሱ እኔ እያራው እዚህ ጋር በንግግር ብቻ እያራወጥኩት እዚህ ጋር እሱ ምን ይለኛል? ከዛ መጥቼ ስዩም አገረቁ ይለኛል። ባማኝ በለው ሹሉቃ በለው አንረጋቸው በለው ነአምን በለው እነዚህ በሙሉ እነዚህ ሁሉ ሰዎች አሁን እንደዚህ የሚታትሩት ዶክተር አብይ ሄዶ በፍቅር ተቀብሎ አሜሪካ ድረስ ሄዶ አቅፎ ምን ያላረጋላችሁ ሰው ነገር አለ ወፍ ላንተ ምን ያርጉልህ ያውቃል ማለት አንተ ዜጋ ነህ ሰርተ ምን ወሰነ ከሱ ምንም እንዲያርግልህ አጥብቅም። እሱ ለነሱ ብሎ የሄደበት ርቀት ግን ያሳዝናል ስታይ። እሱ እነሱን ለማምጣት የሄደበት ርቀት ስታይ ታዝንለታል። እሱ ገብቷል። በጣም ብዙ ርቀት ነው ሄዶ በጣም ብዙ ነው የለፋው። እንደዚህ ሆኖ ደግሞ እነሱ ምንድናቸው? ሀገር ከርተው ሻዕቢያ ጋር ሲደንሱ የምታገኛቸው ባንዳዎች ናቸው። እና የተመቸ ፓርት ምኑ መሰረት ታዲያ እነዚህ በመቅረቢያ እድሜያቸው ጦርነትና ጥላቻ የሚሰብኩ ሰዎች አሉ አይደል? በህፃንነት እድሜያቸው በለጋነት እድሜያቸው ደግሞ የኢትዮጵያ ህፃናት ምን ያስባሉ የሚለውን ደግሞ ላሳየህ እስኪ። የሳልነው ስዕል አብይ ሳይመጣ በፊት የነበረውን ገጽታና ቢፎር ኤንድ አፍተር አለ አሁን ለጉሞታል እኮ ከለውጥ በፊት ዚት ተደርጓል። ከዚህ ከፍቶታል። አሁን እናንተ ልጆች ናቸው። የሳልነው አብስትራክት አርት ነው እና ስለ መደመር ነው። መደመር ብራይትነስ አለ እንደ ተስፋ ግለጽ ነውና ደረጃ ነው። ደረጃ ደግሞ ሊሚትን ይገልጻል። የመጨረሻ ግባችን ደረጃ ነው። መደመር የሚለውን መሪ ቃል ከላይ ነውና እሳቸው ውስጡ ነው ግቡ ይላሉ። ሰዎቹ ደግሞ ብዙ ሆነው ይገባሉ ማለት ነው። ደግሞ ባክግራውንዱ ደግሞ ብላክ ቀብተና ከዛ ከጨለማው ዓለም ወደ ብርሃን እንዲያመጡ ተነግሯል። ባክግራውንዱ ጨለማ ያርግ ነው። ከጨለማ ወደ ብርሃን ቢጫው ብርሃን ነው። ደረጃ ደግሞ ስቴፕ አለው ስቲር አለው። ደረጃው ራሱን ቻለ ነው። ወደ መደመር ለመግባት ራሱ ብዙ ሂደት ይፈልጋል። ግን አጅሬ ከውስጥ ሆኖ ግቡ እያለ ነው አብይ ማለት ነው። ይሄ ካልሆነ የመኖር ውስጥ ትርጉም ምን ዋጋ አለው? ይሄ ካልሆነ የትግልስ ፋይዳው ምንድነው?
ይሄ ካልሆነ የመሪነት ትርጉሙስ ምንድን ነው? እኔ ልንገርህ፣ እኔ የታገልኩለት ሀሳብ እንዲህ በትውልድ አፍ በትውልድ አንደበት እኔ ሌላ ምን ማለት ነው? ይኸውልህ ወፍዬ፣ እኔ የምጠላው ፍርሃት ነው፣ የምጠላው ጭቆና ነው፣ የምጠላው ጉልበተኛ ነው፣ የምጠላው አእምሮን የሚሸመቅቅ ህሊናን የሚያግድ የማሰብ ነፃነት የሚነፍግ ነው የምጠላው። የታገልኩትን እሱን ለማስወገድ እና ነፃ ነው። እነዚህ ልጆች እኔ በዋሻቸው ለእነዚህ ልጆች የማይበጅ ነገር በሰራ እኔ የምሞት ነው ይመስለኝ። ለራሴ ልጅ ምናምን አይደለም። እሺም ሳይኖር አውጡት ወፉ። እኔ እዚህ ጋር ማውራው እዚህ ጋር የምናገረው ለኢትዮጵያ የማይበጅ ከሆነ እዚህ ጋር የምናገረው ለአዲሱ ትውልድ ለህፃናቶቹ፣ ለአንተ አሁን የማይበጅህ ከሆነ እኔ አንድ ቀን ረፍተኝ እና ምን ልል ፈልጌ ነው? እዛ ጋር ወጥተው ሲያወሩ የምታዋቸው ሰው ህሊናቸውን አሳልፈው ይሸጡ ባዶዎች ነው በጅምር። ሁለተኛ በመቁረቢያ እድሜያቸው ነጋ ጠባ ክፋትና ተንኮል ጦርነትና ግጭት ሲሰብኩ የሚሉ ሰዎች አሉ አይደል? አዎ እነሱን እግዚአብሔር ወደሚወስዳቸው የወስዳቸው ዘንድ ጸሎት እናደርሳለን። እኔ እኮ ወፉ እንደነ ልደቱ የሚያሽቃብጡ የሚያወሩ ተዋቸው። እነሱ እንትኖች ናቸው። ዘሞስት ጄኒውን ፐርሰንት ካልካላችሁ በታሪክ የሚዘከር የሚታወስ የሚመሰገን ሰው ካልከኝ በቀይ ባህር ጉዳይ ላይ ዶክተር ያዕቆብ ኃይለማርያም በአባይም በቀይ ባህር ዋና ተደራዳሪ አማካሪ የነበረ ሰው ነው። ግን ዘላለማዊ ውለታ ያለብን የሱ በዛ ጉዳይ ላይ ብዙ ሰዎች ሊኖሩ ይችላሉ። እንደ ዶክተር ያዕቆብ የታገለ የተዋገተ እዛ ላይ ጽፎ የተከራከረ ሰው ያለ አይመስለኝም። ለዛ ውለታው ትልቅ ውለታ እንደ ሀገር ትልቅ ውለታ አለብን። ከዛ በተረፈ እኔ እኮ ነበርኩ የቀይ ባህር ጉዳይ ሲነሳ ብዬ እኔ ራሴ ፋስት ነኝ አክቲቪስት ነኝ ብዬ ብለው ሰውዬ ሰንኮፉ ከላይ ላይ እንዲወጣ ራሱ ስታገለበኝ ነበር። ተዋብቼ ነገር ግጭት ያባብስብናል ይሄ ነገር ነው ብዬ ተማግቼው ወያኔ ሳንጨርስ ከሻዕቢያ ጋር ልባሌ ነገር ሰው ነው ሲዩኔ ይኸው እንደዚህ አርጎ ሄደው እኛን አጥረው እኛን ሸብበው እኛን አስረው ነው። አይሆንም አብረን ስራ እምቢ፣ ሌሎች ስሩት እምቢ፣ አንተ ስራው እምቢ። አላማው ምንድን ነው? እኔን አፍኖ መግደል ነው። አጀር መንገድ ልስጥ አልኩት እምቢ፣ ቴሌ ልስጥ አልኩት እምቢ፣ ምናምን ልስጥ አልኩት እምቢ። ምን ፈልጎ ሰው ሸባው ዝርዝር ነው አላችሁ ወፍቴ ብሎ ሲለኝ አልኩት በቃ ያራዳልች ወንድናት ወደደችው ነው ቋሚ ለመሰለ እኔ ሲዩ ችግር የለም ለመደራደር ችግር ነው በኤኒሚስ ለመደራደር ችግር የለብኝ። እሺ ለመደራደር እንዴ አብረን እንስራ እንዴ ሌላ ሰው ይራ እንዴ ሁሉ ነገር እንዴ የሚለው ምን ፈልጎ ነው? አንደኛ ዙሪያዬ እንደዚህ አጥሮ፣ ሁለተኛ መውጫ መግቢያ ሰጥቶኝ፣ ሶስተኛ አንሳን እንተባበር እንዴ ሌላ ምን ፈልጎ ነው? ኢትዮጵያን አፍኖ የመግደል ዓላማ ከሌለው በስ እኔ ደግሞ ሀገሬ እስክትሞትና ታፍራ እስክትወጥ ድረስ አልጠብቅም። መሪ ነኝ፣ ግዴታ አለብኝ። ሁሉ ተሸክሜ እየበራው ከፊት እየሄድኩኝ የሆነ ችግር ቢከሰት ሁላችሁም ስጋዬን ዘልዘላችሁ ነው የምትበሉት። እንኳን አላምኔን የጨመርኩባት አታጣሉኝ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።